ክብር ሁሉ ለእግዚአብሔር ይሁን። ሰላም ጤና ለእኛና ለልጆቻችን ይሁን። እኔ ወንድማችሁ ፕሮፌሰር ፓስተር በግዱ ነኝ። በአፍሪካ የክርስትና እምነት አስተምሮ ተመራማሪና ጎልደን ላይት ኢንተርናሽናል ባይብል ኮሌጅ ካንትሪ ዳይሬክተር ነኝ። ዛሬ ስለ ወንጌል ትርጉም ልነግራችሁ ወደድኩት። ወንጌል ምንድን ነው? ስለ ወንጌል ትርጉም ከመጽሐፍ ቅዱስ መነሻ አድርጌ ለመናገር ያሰብኩት የተለያዩ ውስን የሆኑ ሀሳቦቹን ወደ እናንተ ያደርሳለሁ። ተከታተሉ። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ጀምሮ እስከ 3 ድረስ ያለውን የመጽሐፍ ቅዱስ ክፍል አነብና በውስጥ ያደረውን ሀሳብ ወደ እናንተ ያደርሳለሁ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራቹን ይሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን ይጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል ይላል። ወንጌል መጀመሪያ የእግዚአብሔር መንፈስ በእኔ ላይ ነው ብሎ እግዚአብሔር ለወንጌል እንደለየ እንደጠራ የእግዚአብሔር መንፈስ ቅዱስ እንደቀባው አንድ ሰው ማወቅ አለበት። የእግዚአብሔር መንፈስ ለወንጌል አገልግሎት መለየቱና መጠራቱን ሳያረጋግጥ የወንጌል ጠበቃ መሆን እግዚአብሔርን አለማወቅ ነው። አንድ ሰው መጀመሪያ ወንጌልና የወንጌል ትርጉምን ማወቅ ያስፈልጋል። ወንጌል የተሰጠው እዚህ ጋር ምን ይላል? የምሥራቹን ይሰብክ ዘንድ ቀብቶኛል ካለ በኋላ ልባቸው የተሰበረውን ይጠግን ዘንድ፣ የተማረኩትም ነፃነትን፣ ለታሰሩት መፈታትን አውጅ ዘንድ እናገር ዘንድ ልኮኛል ይላል። አንደኛ ዛሬ ለማካፈል የወሰንኩት ነገር ምንድነው ካላችሁ፣ ወንጌል የምሥራች ቃል ነው። ወንጌል የምሥራች ነው። ወንጌል ደስታ ነው። ወንጌል እግዚአብሔር አምላክ ለሰው ልጆች ለልባቸው ደስታ የላከው ኢየሱስ ነው። ኢየሱስ ነው። ይህንን ኢየሱስን በልባቸው ሳያውቁ የወንጌል ጠበቃ ነኝ ብሎ አንዳንድ ሰዎች ስለ ወንጌል ሲናገሩ በጣም አዝናለሁ። የወንጌል ትርጉም ሳያውቁና ለወንጌል ሳይኖሩ ለወንጌል ጠበቃ መሆን እግዚአብሔርን መናቅ ነው። መንፈስ ቅዱስን መናቅ ነው። አለማወቅ ነው። አንደኛ ወንጌል ምንድን ነው ካላችሁ፣ የምሥራች ቃል ነው። ሁለተኛ ወንጌል ሰላም ነው። ወንጌል ሰላም ነው።